መኮፈስ ራስን ከሌሎች ከፍ አድርጎ ማየት እበልጣለሁ ብሎ ማሰብ በዒልሙ በዘሩ በዲኑ በልቲዛሙ በሁሉ ነገሩ ኩራት ለአላህ ብቻ ነው ወለሁል ኪብሪያኡ ፊ ሰማዋት ወፊል አርድ ኩራት በሰማያትና በምድር ለሱ ነው የሚገባው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በሐዲስ አልቁድሲይ ምን ይላሉ አልኪብሪያኡ ሪዳኢ والعظمة إزاري فمن نازعني منهما أحد ألقيته في جهنم ولا أبالي كرات شالينج ታላቅ እነት አንዳንዴ እኮ እንደዚህ አይነት ልጆችን ሳይ እንደዚህ አይነት ህፃኖችን ሳይ ይገርመኛል በጣም ምን አይነት የተባረከ ቤተሰብ እንዳሳደጋቸው ትገረማለህ በቃ የዚህ ደግሞ ተቃራኒ ደግሞ አለ እርኩስ የሆነ ልጅ ደግሞ ምን አይነት ቤተሰብ ቢቆጣጣረው ምን አይነት ቤተሰብ ለእምነቱ ጠንካራ እንደሆነ ሲያሳየው እንደነበረ ሲያስተምረው እንደነበረ ቁርአን ሲያስቀሩት ትምህርት ሲያስተምሩት እንደነበረ በዚህ ልጅ ማወቅ ይችላል እንደዚህ አይነት ህፃኖችን ነው ማውጣት ያለብን በየትኛውም እምነት ተከታይ በኦርቶዶክሱም በሙስሊሙም በፕሮቴስታንቱም እንደዚህ አይነት ጥሩ ለእምነታቸው ጠንካራ የሆኑ ሰዎች ነው ማውጣት ያለብን ከዛ ውጪ እንዳለ ካሁኑ የባሰ ነው የሚሆነው ምድራችን በሙሉ ማለት ካሁኑ የባሰ አረ ይመቻ አባቴ እንደው ጻል ተባረክ እንደው ከዚህ በላይ ሁን አንተ ሌላ ምንም ማለት ከዚህ በላይ ሁን